ፊልሙ የሚጀምረው አንድ በዕድሜ ጠና ያለ ሰውዬ አንዲት ሴትን እየጎተተ ነው። ሮኪ፣ አሌክስ እና መኒ እነዚህ ሶስት ወጣቶች ከዚህ ከተማ ለመውጣት ገንዘብ ይፈልጋሉ። መውጫ መንገዳቸው ደግሞ በአንድ አሮጌ ቤት ውስጥ ተደብቋል ተብሎ የሚታመን $300,000 ነው። ባለቤቱ አንድ አረጋዊ የጦር አርበኛ ነው። አይኑ አያይም። ከሌሊቱ 8 ሰዓት ሶስት ጓደኛሞች ወደ ቤቱ ይመጣሉ። ሰውየው አደገኛ ውሻ ስላለው ውሻውን የሚያስተኛ ኬሚካል ስጋው ላይ አድርገው ይወረውሩታል። የፊት ለፊተኛው በር አልከፈት ስላላቸው አማራጭ ፍለጋ ወደ ጀርባ ዘለው ይገባሉ። የኋላኛውን በር እምቢ ስላላቸው ያላቸው አማራጭ መስኮቱን ሰብረው ሮኪ በመስኮቱ በኩል ገብታ በሩን ትከፍትላቸዋለች። ጫማቸውንም አልቀው በባዶ እግራቸው ወደ ቤቱ ገቡ። ቤት ውስጥ ያለው አየር ይከብዳል። አሮጌ እንጨትና አቧራ ይሸታል። ቤት ውስጥ ቀስ ብለው እየተዘዋወሩ ብሩ የተቀመጠበትን ቦታ የፈለጉን ተያይዘውታል። መኒ ወደ ሽማግሌው ክፍል ውስጥ ገባ። ማደንዘዣ መሰል ኬሚካል አየር ውስጥ እንዲገባ ሃይላንዱን በቢላ ሲበሳው፣ ነገር ግን ቲቪውን አጥፍቶት ተመልሶ ይተኛል። በፍጥነት ከዛ ቤት ውስጥም ይወጣል። የተቀመጠበትን ቦታ ያገኙታል። በፌሮ ሞክረውት እምቢ ስላላቸው በሽጉጥ የበሩን ቁልፍ ይሰብሩታል። አሌክስ ግን ይህን ሳይ በጣም ተናዶ ነበርና ይወጣል። በዚህ መሃል ግን በአይናቸው አዩ፣ ግን ፊታቸው ላይ ያለው ገጽታ ያስፈራል። መኒ ቶሎ ሽጉጡን አወጣ፣ ግን አረጋዊው ሰውዬ እንደ መብረቅ ፈጣን ነበሩና መኒን አንቀው ይዘው በጥይት ይመቱታል። ሮኪ ደነገጠች። ሮጣም ቁም ሳጥን ውስጥ ተሸሸገች። ትንቀጠቀጣለች። ሮኪ አፏን ጎጃ ይዛ ለቅሷን ትወጣለች። መተንፈስ ሞት ነው። የሽጉጡን ድምፅ የሰማው አሌክስ ወደ ቤት በፍጥነት ይመለሳል። ሰውየው ሁሉም መውጫ በሮች እና መስኮቶች ያሽጋል። ከዛን ብሩ ወደ ተቀመጠበት ቦታ ሄዶ የሳጥኑን ቁጥር ሲነካ ሮኪ ቁጥሩን ታየዋለች። ሰውየውም እንደሄደ ብሩን ቦርሳ ውስጥ አድርጋ ከአሌክስ ጋር በሚወጡበት ሰዓት ግን ሰውየው ሬሳውን ይዞት ይወጣል። በዚህ ሰዓት ግን የሆነ ነገር ይከሰታል። አሌክስ ድምፅ ያሰማል። ሰውየውም ሽጉጡን ወደ እነሱ አቅጣጫ ያልማል። ግን እድለኛ ነበሩና ሳይተኩሰው ይቀራል። ሰውየው እንደሄደ በፍጥነት ወደ ታችኛው ቤዝመንት ወረዱ። እዚያ ግን ያየት ነገር ደማቸውን አቀዘቀዘው። ሴቷ ታስራና አፏ ተለጉሞ አገኟት። የታሰረችበት ገመድ ደውል ታስሮበታል። በምትንቀሳቀስበት ሰዓት ያ ድምፅ ሰውየው ጋር ደረሰ። ሰውየውም ሌላ ሰው እንዳለ ገባው። በፍጥነትም ወደ እነርሱ ሄደ። ልጅቷን ፈተው ወደ መውጫው መስኮት መሳይ በር ይሄዳሉ። ሲከፍቱት ግን ሰውየው ሲተኩስ አስሯት የነበረችውን ልጅ ይገላታል። አሁን ጨዋታው ተቀይሯል። አዳኞች አዳኝ ሆኑ። አረጋዊ ሰውዬ መብራቱን አጠፋው። አሁን ሁሉም እኩል ነው። እሱ በጨለማ ውስጥ ማየት አይጠበቅበትም፣ ምክንያቱም ቤቱን እንደ መዳፉ ያውቋል። ሮኪና አሌክስ በጨለማ ውስጥ ዕቃውን እየነካኩ ድምፅ እያሰሙ ከዚያ ለመውጣት ይጥራሉ። ሮኪ እየሄደች በነበረበት ሰዓት ወደ ሰውየው አቅጣጫ ትመጣለች። አሌክስ ሲጣራ የሰማው ሰውዬ ወደ አሌክስ ይተኩሳል።
በዚህ ትርምስ ውስጥ ታዲያ መውጫ በሩን ያገኙትና ይወጣሉ። በሩንም ቶሎ ይቆልፉታል። ነገር ግን ሌላ ፈተና። ውሻው እየሮጡ አንድ ክፍል ውስጥ ገብተው ይዘጉታል። ነገር ግን መውጫ በሩ አሁን የዘጉት በር ብቻ ነው። መስኮቱም ርቀት አለው። አንድ መውጫ ትቦ አግኝተው በዛ ሮኪ ትወጣለች። አሌክስ ከሰውየው ጋር በሩን ተያይዘውታል። ነገር ግን ሰውየው ያሸንፈውና በሩን ይሰብረዋል። ቀድሞ ውሻው ገባና ሮኪ በድንጋጤ በመስኮቱ በኩል ወደ ታች ይወድቃል። ውሻው ደግሞ አቅጣጫውን ቀይሮ አነፍንፎ ወደ ሮኪ አቅጣጫ ይመጣል። ወደ ታችም ትወድቃለች። አሌክስ መስታወቱ ላይ ነበር። መስታወቱም መሰነጣጠቅ ይጀምራል። ቀስ ብሎ ሊነሳ ሲሞክር ግን ሽማግሌው ሰምቶ ነበርና ይተኩሳል። እንደ ዕድል ሆኖ መስታወቱን ያገኘዋል። አሌክስና ሰውየው ኃይለኛ ቡጢ ውስጥ ይገባሉ፣ ይፋጃሉ፣ ይመታታሉ። ሰውየው ይቀነውና በያዘው ስለት አሌክስን ይወገዋል። ሰውየውም ቀጣይ ወደ ሮኪ ሄዶ ጎትቶ ከትቦ ውስጥ አስወጣት። ከዛንም አሰራት። ነገር ግን በሚገርም ተአምር አሌክስ አልሞተም። ሰውየው ተሳስቶ የመኒ ሬሳ ላይ ነበር ስለቱን የሰካው። ወደ ምድር ቤቱን በመሄድ ሰውየው መጥቶ ሮኪን ካስፈታት በኋላ ሰውየውን አስረውት ይወጣሉ። ወደ መውጫውን በር ይደርሳሉ። አሌክስ ቆስሏል። ሮኪ በደም ተለውሳለች። አሌክስ ዞር ስትል ሰውየው ነው። ሮኪ ጊዜ ሳታጠፋ ከቤቱ አምልጣ ወጣች። ሰውየው ተረጋግቶ ወጣና ውሻውን ለቀቀባት። ሩጫ፣ ሌላ ፈተና። ሮኪ ፈጥና ወደ መኪና ውስጥ ውሻውም ከፊት ለፊት ኮፈኑ ላይ ጉብ አለ። ከዛን ሮኪ የኋላኛው ከፈን ከፍታ ውሻውን አስገብታ ከመኪና ውስጥ ወጥታ ቦርሳዋን ይዛ ባለችበት ቅጽበት ይዟት ወደ ቤት ውስጥ ያስገባታል። የቤቱንም አላርም አጮኻ ሰውየው የእሷን እንቅስቃሴ እንዳይሰማ አረገች። በያዘችው ፌሮ ቀጥቅጣ ከቤቱ ሮጣ ታመልጣለች። እህቷን ይዛ ወደ ሌላ ሀገር በሚሄዱበት ሰዓት ቲቪ ላይ ሰውየው እንዳልሞተና በሕይወት እንዳለ ትሰማለች። ደነገጠች። ሌላ ፈተና። ሰላም ሰንብቱ። የፊልምን ገበታ ሰብስክራይብ አድርጉ።